ሰላም ጤና ይስጥልን የግሎባል ዴይሊ ተመልካቾቻችን፣ ዛሬ በመካከለኛው ምስራቅ ዳርቻ በማይታወቅ የጦርነት አዙሪት ውስጥ ይገኛል። ዋሽንግተን ለ30 ዓመታት በሚስጥር የያዘችው የሆርሙዝ ወረራ እቅድ በጄኔራል ጃኪን አማካኝነት ይፋ ሆኗል። በሌላ በኩል 13 የሚሆኑ የአሜሪካ ወታደራዊ ካምፖች ኢራን ሚሳኤሎች በመውደማቸው ወታደሮች ካምፖቻቸውን ጥለው ወደ ሆቴሎች ለመሸሽ ተገደዋል። 10,000 ተጨማሪ ወታደሮች ወደ ቀጠናው እንዲገቡ ትዕዛዝ ተሰጥቷል። የኒውክሌር አደጋው ስጋትስ ምን ደረጃ ላይ ነው? ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫ ላይ ሊሰነዝሩት የነበረውን ጥቃት ለ10 ቀናት አራዝመዋል። ትራምፕ ኢራን መርከቦች እንድታሳልፍ መፍቀዷን እንደ ስጦታ ቢቆጥሩትም የኢራን ባለስልጣናት ግን ምንም አይነት ድርድር አላደረግንም ሲሉ መረጃውን አስተባብለዋል። በምትኩ ዌል ስትሪት ጆርናል እንደዘገበው ትራምፕ ተጨማሪ 10,000 እግረኛ ወታደሮችን ወደ ቀጠናው እያሰማሩ ነው ብሏል። ኢራን የአሜሪካን የሰላም ጥሪ ውድቅ ማድረጓን የሚያሳይ ቪዲዮ በአብዮታዊ ዘቡ አማካኝነት ለቃለች። ወደ እስራኤልና አሜሪካ ኢላማዎች በሚተኩስ ሮኬት ላይ የመሪው መንገድ ይቀጥላል የሚል ጽሑፍ ተቀርጿል። ይህም ቴህራን ለፊልሚያ እንጂ ለድርድር ዝግጁ እንዳልሆነች ማረጋገጫ ተደርጎ ተወስዷል። ዝርዝር መረጃዎቹን አጠናክረን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። አሜሪካ የሆርሙዝን የባህር መስመር በኃይል ለመቆጣጠር ለበርካታ አስርተ ዓመታት ስታቅድ መቆየቷ ተገለጸ። የቀድሞው የዩናይትድ ስቴትስ ጦር ጄኔራል ጃኪን በሰጡት ቃል ዋሽንግተን ስልታዊ ጠቀሜታ ያለውን የሆርሙዝ የባህር ወሽመጥ በኃይል ለመቆጣጠር የሚያስችሉ የጦርነት ልምምዶችን ከ1990ዎቹ ጀምሮ ስታከናውን መቆየቷን ይፋ አድርገዋል። ጄኔራል ኪን እንደገለጹት የሆርሙዝን የባህር መስመር የመቆጣጠር ሁኔታ በዩኤስ ወታደራዊ ዕቅድ ውስጥ ለረጅም ጊዜ የቆየ ሲሆን ከቀጥታ የመስክ አዛዦች እስከ ፔንታጎን ከፍተኛ አመራሮች ድረስ በተደጋጋሚ ልምምድ ተደርጎበታል ብለዋል። አሜሪካ መስመሩን በኃይል ለመያዝና ክፍት ሆኖ እንዲቆይ ለማድረግ ዝግጁ መሆኗን ጄኔራሉ አረጋግጠዋል። ምንም እንኳን አሜሪካ ወታደራዊ እርምጃ ለመውሰድ ብታቅድም የክዋኔውን ቀጣይነት ለማረጋገጥ ለ30 በላይ ሀገራት ድጋፍ እንደሚያስፈልጋት ጄኔራሉ ጠቁመዋል። ይህ ሁኔታ ለዓመታት በከፍተኛ ደረጃ ሲለማመድ የቆየ ወታደራዊ ሁኔታ ነው። የሆርሙዝ የባህር መስመር በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ ከሆኑ መንገዶች አንዱ ነው። ፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኘው ይህ ጠባብ መስመር የቀኑ በሚሊዮን የሚቆጠር በርሜል ድፍድፍ ነዳጅ የሚያልፍበት በመሆኑ ለዓለም ኢኮኖሚ ዋስትና ቁልፍ ቦታ እንደሆነ ይታወቃል። ዓለም አቀፉ የአቶሚክ ኢነርጂ ኒውክሌር ተቋማት ጥቃት ከቀጠለ ትልቅ የራዲዮሎጂ አደጋ እንደሚከሰት አስጠነቀቀ። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን የኒውክሌር ተቋማት አቅራቢያ የሚፈጸም ጥቃት የሚቀጥል ከሆነም ትልቅ የራዲዮሎጂ አደጋ ያስከትላል ሲል አስጠንቅቋል። የተባበሩት መንግስታት ተቋም ማስጠንቀቂያ የሰጠው በኢራን ደቡብ ምዕራባዊ ክፍል የሚገኙ ቡሼራ የኒውክሌር ኃይል ማመንጫ ተቋም አቅራቢያ ማክሰኞ ዕለት በድጋሚ ጥቃት እንደተፈጸመ ከተገለጸ በኋላ ነው። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በኢራኑ የኒውክሌር ተቋም አቅራቢያ እየተደጋገመ ያለው ሰሞነኛው ወታደራዊ ጥቃት እጅግ እንዳሳሰባቸው ገልጸዋል። ዋና ዳይሬክተሩ ትልቅ ቁጥር ያለው የኒውክሌር ቁስ ይዞ የሚሰራ የኒውክሌር ኃይል ማመንጫ ከመሆኑ ጋር ተያይዞ ተቋሙ ላይ የሚደርስ ጉዳት ትልቅ የራዲዮሎጂ አደጋ ሊያስከትል እንደሚችል ማስጠንቀቃቸውን በተቋሙ የኤክስ ገጽ ላይ የወጣው ጽሑፍ ያስረዳል። እዚህ ስፍራ የሚከሰት የራዲዮሎጂ አደጋ ኢራን ውስጥ እና ከዚያ ባሻገር ሰፊ አካባቢን ሊጎዳ እንደሚችልም ገልጿል። ይህንን አይነቱን የኒውክሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተፋላሚ ሀገራት ወታደራዊ እርምጃዎችን ከመውሰድ እንዲቆጠቡ ዋና ዳይሬክተሩ ጠይቀዋል። በግጭት ወቅት 7ቱን የኒውክሌር ደህንነት ማረጋገጫ አምዶች መጠበቅ አስፈላጊ እንደሆነም አጽንኦት ሰጥተዋል። ዶናልድ ትራምፕ 10,000 ወታደሮችን ወደ መካከለኛው ምስራቅ ለማሰማራት እንዳሰቡ ተዘገበ። ፕሬዚዳንት ዶናልድ ትራምፕ ተጨማሪ 10,000 ወታደሮችን በግጭት ውስጥ 1 ወር ወደ አስቆጠረው መካከለኛው ምስራቅ ለመላክ እያሰቡ መሆናቸው ተዘግቧል። ስትሬት ጆርናል እንደዘገበው ትራምፕ በሺዎች የሚቆጠሩትን እግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችና ጦር ሰፈሮች ከሚገኙት የሀገሪቱ ወታደሮች በተጨማሪ ነው። ወታደሮችን የማሰማራቱ ሀሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባለበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭን የሚሰጣቸው እንደሚሆን ጋዜጣው ጨምሮ ጽፏል። ወደ መካከለኛው ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል።
ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውንም ከተላኩት 5000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ነገር ግን ፕሬዝዳንቱ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወደ የት እንደሚላኩ የተገለጸ ነገር የለም። ቢቢሲ በጉዳዩ ላይ የፕሬዝዳንቱን ጽህፈት ቤትና አሜሪካ የመከላከያ ሚኒስቴር ፔንታጎን አስተያየት እንዲሰጡ ጥያቄ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ የኢራን ኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ በ10 ቀናት አራዘሙ። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ዝተው የነበሩት ፕሬዝዳንት ዶናልድ ትራምፕ ሰጡትን ቀነ ገደብ በ10 ቀናት አራዝመዋል። ፕሬዝዳንት ትራምፕ ለመጀመሪያ ጊዜ የ48 ሰዓታት ቀነ ገደብ ያስቀመጡት ባለፈው ሳምንት ቅዳሜ ነበር። የተቀመጠው ጊዜ እየተቃረበ ሲመጣ ፕሬዝዳንቱ ከኢራን ጋር ንግግር እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀናት መስጠታቸው ይታወሳል። ትራምፕ ትናንት ምሽት በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት መልእክት ከኢራን ጋር የሚደረገው ንግግር በጣም በጥሩ ሁኔታ እየሄደ መሆኑን ገልጸዋል። ንግግሮቹ በመካሄድ ላይ ናቸው። በሐሰተኛ መገናኛ ብዙሃንና ሌሎችም ከሚሰራጩት የተሳሳቱ መረጃዎች በተቃራኒ ንግግሩ በጣም በጥሩ ሁኔታ ላይ ይገኛል ብለዋል። አክለውም በኢራን መንግስት ጥያቄ መሰረት የያዙትን የኤነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 2018 ማራዘማቸውን አስታውቀዋል። ፕሬዝዳንቱ ከዚህ መልእክታቸው በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን በ7 ቀናት እንዲራዘምላት ብትጠይቅም 10 ቀናት እንደሰጡ ሲናገሩ ተደምጠዋል። በዚህም ቴህራን እጅግ አመስጋኝ ሆናለች ብለዋል። ትራምፕ ከቀናት በፊት ኢራን እጅግ ከፍተኛ ገንዘብ የሚያወጣ ትልቅ ስጦታ እንዳቀረበችላቸው ሲናገሩ ነበር። በወቅቱ ስጦታው ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ ከመስጠት ተቆጥበው ነበር። አሁን ይህ ስጦታ ኢራን በተዘጋ ወሽመጥ በኩል መርከቦች እንዲያልፉ ማድረጓ እንደሆነ ጠቅሰዋል። ፕሬዝዳንቱ ትናንት በዋይት ሃውስ ባደረጉት የካቢኔ ስብሰባ ላይም ኢራን 10 መርከቦች እንዲያልፉ መፍቀዷን ሲናገሩ ነበር። ኢራን በበኩሏ ከአሜሪካ ጋር ንግግር እየተካሄደ ነው መባሉን አስተባብላለች። አንድ የሰላም ንግግር አሸማጋይ ደግሞ ኢራን በኃይል ማመንጫ ላይ ይፈጸማል የተባለው ጥቃት እንዲራዘምለት እንዳልጠየቀች መናገራቸውን ዌል ስትሪት ጆርናል ዘግቧል። በኢራን ጥቃት ምክንያት የአሜሪካ ወታደሮች ቤዝ ጥለው ወደ ሆቴሎች ለመዛወር መገደዳቸው ተገለጸ። ኒውዮርክ ታይምስ እንደዘገበው በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ በደረሰ ከፍተኛ የኢራን የሚሳኤል እና የድሮን ጥቃት ምክንያት ወታደሮቹ ካምፖቻቸውን ለቀው በሆቴሎችና በሌሎች ጊዜያዊ ቦታዎች ለመጠለል ተገደዋል ብለዋል። አጠቃላይ 13 የሚሆኑ የአሜሪካ ወታደራዊ ቤዞች ለኑሮ ምቹ አለመሆናቸው ተገልጿል። በተለይም በኩዌት፣ ኳታር እና ሳውዲ አረቢያ የሚገኙ ቤዞች ከፍተኛ ጉዳት ደርሶባቸዋል። ጦርነቱ ሲጀምር በአካባቢው ከነበሩት 40 ሺህ የአሜሪካ ወታደሮች መካከል አብዛኛዎቹ ተበታትነዋል። አንዳንዶቹ እስከ አውሮፓ ድረስ እንዲሸሹ ሲደረግ፣ መካከለኛው ምስራቅ የቀሩት ደግሞ በሆቴሎችና በቢሮዎች ውስጥ ሆነው ስራቸውን እንዲያከናውኑ ተገደዋል ተብሏል። ይህም ወታደራዊ ክዋኔውን የርቀት ስራ አስመስሎታል ተብሏል። በኩዌት በሚገኘው ሸዋይባ ወደብ ላይ በደረሰ ጥቃት 6 የአሜሪካ ወታደሮች መገደላቸውና የታክቲክ ኦፕሬሽን ማዕከል መውደሙ ተረጋግጧል። አጠቃላይ በመጀመሪያዎቹ 2 ሳምንታት ብቻ በቤዞች ላይ ከ800 ሚሊዮን ዶላር በላይ የሚገመት የንብረት ውድመት ደርሷል። ይህ ድንገተኛ መፈናቀል የትራምፕ አስተዳደር ኢራን የአጸፋ ጥቃት የነበረውን ዝግጁነት ጥያቄ ውስጥ ጥሎታል። ከፍተኛ ወታደራዊ መኮንኖች ወታደራዊ ቁሳቁሶችን በሆቴል ጣሪያ ላይ ጭኖ ጦርነት መምራት ብቃት እንደሚቀንስ ስጋታቸውን ገልጸዋል። የኢራን አብዮታዊ ዘብ ግጭቱን እንደሚቀጥል የሚያሳይ ተንኮል አዘል የቪዲዮ መልእክት አስተላለፈ። ኢራን የአሜሪካን የስምምነት ጥሪ ውድቅ ማድረጓንና ወታደራዊ ግጭቱን እንደምትቀጥል አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ኢራን ስጦታ ልካለች በሚል የሰጡት መግለጫ ተከትሎ የኢራን አብዮታዊ ዘብ ግጭቱን እንደሚቀጥል የሚያሳይ ተንኮል አዘል የቪዲዮ መልእክት አስተላልፏል። አብዮታዊ ዘቡ ባወጣው አዲስ ቪዲዮ ላይ ወደ እስራኤልና አሜሪካ ኢላማዎች የሚተኩስ በሚመስል ሮኬት ላይ የተቀረጸ ጽሑፍ የታየ ሲሆን ምልክቱም ለቀድሞው ጠቅላይ መሪ አያቶላህ አሊ ካሚኒ ታማኝነቱን የሚገልጽ ነው። ውድ የኢራን መሪ ሆይ፣ አሊ ካሚኒ የእርስዎ መንገድ ይቀጥላል ወይም የእርስዎ መንገድ ወደፊት የሚያመራ ጎዳና አለው የሚል ይዘት አለው። ይህ መልእክት ኢራን ምንም አይነት እጅ መስጠት ወይም የመደራደር ፍላጎት እንደሌላትና ስልታዊ ጥቃቶቿን እንደምትቀጥል በዋሽንግተን የላከችው ግልጽ ማስጠንቀቂያ ተደርጎ ተወስዷል። ፕሬዚዳንት ትራምፕ ሰሞኑን በሰጡት መግለጫ ኢራን ለድርድር ፍላጎት እንዳላትና በዋሽንግተን ትልቅ ስጦታ የተባለው 10 የነዳጅ ጫኝ መርከቦች በሆርሙዝ መስመር እንዲያልፉ መፍቀድ እንደሆነ ተብራርቷል። ኢራን የውጭ ጉዳይ ሚኒስቴር አባስ አራግቺም ከዩናይትድ ስቴትስ ጋር ምንም አይነት ቀጥታ ድርድር አለመኖሩን ገልጸዋል። የኢራን ፓርላማ አፈጉባኤ መሐመድ ባጋር
ጋሊባፍ ትራምፕ ስለ ድርድር የሚሰጡት መግለጫ የነዳጅ ገበያን ለመቆጣጠር የሚነገር የሐሰት ዜና ነው ሲሉ አጣጥለውታል። ኢራን በሆርሙዝ መስመር በኩል መርከቦች እንዲያልፉ የፈቀደችው ለወዳጅ ሀገራት እንጂ አሜሪካ በሰጠችው ስጦታ ምክንያት እንዳልሆነ አስታውቃለች። ምንም እንኳን ፕሬዚዳንት ትራምፕ በኢራን የኤሌክትሪክ ኃይል ማመንጫዎች ላይ ሊሰነዝሩት የነበረውን ጥቃት ለ10 ቀናት ቢያራዝሙም የኢራን አብዮታዊ ዘብ ግን ጥቃቱን ለመቀጠል ዝግጅቱን አጠናክሯል።